በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? ሰላምታዬ ለሁላችሁ ይድረሳችሁ። አበው ካህናት ቡራኪያችሁ ይድረሰኝ። አሃው ዲያቆናት እንደምን አላችሁ? የቤተ ክርስቲያን ጌጦች ከዋክብት ምእመናን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ይህን ትምህርት የምትከታተሉ በቤታችሁ ላላችሁ ሁሉ ሰላምታዬ ይድረሳችሁ። በሌላም እምነት ሆናችሁ ይልቁንም ጥያቄን መልስ ለመስጠት ለምታስቡ ሁሉ ለእናንተም ሰላምታዬ ይድረሳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። በቀራንዮ አደባባይ ደሙን አፍሶ ያዳነን የሁላችን ጌታ የጌቶች ጌታ የሁላችን ንጉስ የነገስታት ንጉስ የሁላችን አምላክ የአማልክት አምላክ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የአምላክ እናት ወላዲተ አምላክ ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ እመቤታችን በምልጃዋ በረድኤቷ አትለየን። የመላእክትን ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታትን ረድኤት በሁላችን ላይ ያሳድር። ለዚህ ሰዓት ያደረሰን አምላክ ስሙ ምስጉን ይሁንና ጥያቄ 1 ይህም በአብዛኛው ለፕሮቴስታንት እምነት ሊቃውንት እና ሌሎችም በዛ እምነት ውስጥ ላላችሁ ጥያቄውን መጠየቅ የፈለኩት በከፍተኛ ሁኔታ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በተለይ ለምትፈታተኑ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መጻፍቶቿን ከመጽሐፍ ቅዱስ ጀምሮ ማየት ስላለብን ስለ ገድልና ስለ ድርሳናት ስለሌላችሁ ከናንተ ጋር እነሱን ለሃይማኖት ክርክር ስለማይቀርቡ እንደሚባለው ለናንተ ስለሌላችሁ ነው እንጂ እንዳልኳችሁ ትላንትና ይቀርባሉ እቀበላለሁ ለሚል ሰው። መጀመሪያ ግን መጽሐፍ ቅዱስ ላይ እንነጋገር ብያችኋለሁ። የመጀመሪያ ጥያቄ ለናንተ ስለ መላእክት ነው። ጥያቄ 1 መላእክት አሉ የሉም የሚለው ጥያቄ ነው። መልሳችሁ አሉ የሚል ነው አይደል? ጥሩ። ምክንያቱም መጽሐፍ ቅዱስ በምትቀበሉት 66 ውስጥ ነው የምንነጋገረው ብያችኋለሁ። እግዚአብሔር መላእክቱን ፈጥሯቸዋል። ልክ ነኝ? መልሳችሁ እንደዛ ነው? እግዚአብሔር መላእክትን ፈጥሯቸዋል አልፈጠራቸውም? ምንድነው መልሳችሁ? እዚህም ላይ የምንጣላ አይመስለኝም። ከሱ በስተቀር ፈጣሪ አለ ብላችሁ እንደማታምኑ እርግጠኛ ነኝ። ልክ ናችሁ። እግዚአብሔር መላእክትን ፈጥሯቸዋል። ምክንያቱም በመጽሐፍ ቅዱስ ላይ የተጻፈልን በዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክት ይላል። የአሕዛብ ብርሃን የተባረከው ሐዋርያ ጳውሎስ ስለ ክርስቶስ ሲናገር ከመላእክት ጋር ባለው ንጽጽር ላይ ስለ መላእክት ብሎ መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። እሱም ከብሉይ ነው የጠቀሰው። ከልበ አምላክ ዳዊት ነው የሚያመጣው። ስለዚህ እዚህ ጋር እንደምንመለከተው እግዚአብሔር መላእክትን ፈጥሯቸዋል አልፈጠራቸውም? ፈጥሯቸዋል። እንደውም እንዴት እንዲሆኑ አለ? መናፍስት ያደርጋቸዋል አለ። ስለ መላእክት የእሳት ነበልባል ያደርጋቸዋል ይላል። ስለዚህ መላእክት አሉ? የመጀመሪያው ጥያቄ አሉ ወይ? በፕሮቴስታንት ዓለም መላእክትን ታውቃላችሁ? አሉ መላእክት? እርግጠኛ ነኝ አዎ ነው መልሱ። አሉ። ተስማምተናል። ለሁለተኛውም በዚሁ ላይ ላለው የተስማማን መሰለኝ ተስማምተናል። ምክንያቱም መላእክቱን እግዚአብሔር ፈጥሯቸዋል አልፈጠራቸውም? የኦርቶዶክስ ምእመናንም ልብ እያላችሁ እያስተዋላችሁ ሂዱ። አዎ መላእክቱን እግዚአብሔር ፈጥሯቸዋል። ጳውሎስ ሐዋርያ የነገረንን ዕብራውያን 1ን ተመለከትን። እሱም ከየት ነው ያመጣው ብያችኋለሁ?
ከመዝሙር ላይ ነው፣ ከልበ አምላክ ዳዊት ነው። የት ነው ምንጩ? ጳውሎስ የሚገልጸው ሪፈር የሚያደርገው መዝሙረ ዳዊት መዝሙር 103 ላይ ነው። መዝሙረ ዳዊት መዝሙር 103 ቁጥር 4 ላይ መላእክቱን መንፈስ የሚያደርግ አገልጋዮቹን የእሳት ነበልባል ይላል። ማን እንደሚያደርጋቸው? እግዚአብሔር። ማን እንዲያደርጉ የፈጠራቸው? እግዚአብሔር። ስለዚህ መላእክትን እግዚአብሔር ፈጥሯቸዋል። አዎ ፈጥሯቸዋል። ስለዚህ አሁን መልካም ነው። እንዲህ ከሆነ በ66ቱ መጽሐፍ ቅዱስ ውስጥ ብቻ ነው የምንነጋገረው ብያችኋለሁና ስለ መላእክት ለመጀመሪያ ጊዜ በ66ቱ መጽሐፍ ቅዱስ ውስጥ የምናገኘው የት ጋር ነው? ችግር የለም አትድከሙ። አሁን እሱን ነግራችኋለሁ። እኔ የምጠይቃችሁ ጥያቄ አንድ ያልኩት ግን ወሰኙ ጥያቄ ገና ነው። ስለ መላእክት ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ላይ 3ኛው ምዕራፍ ላይ ምዕራፍ 3 ቁጥር 24 ላይ ነው። ለመጀመሪያ ጊዜ ስለ መላእክት የምናገኘው እሱ ጋር ነው። ዘፍጥረት ምዕራፍ 1 ላይ የለም፣ ስለ መላእክት አይናገርም። መልአክ የሚል እዛ ላይ አታገኙም። ዘፍጥረት ምዕራፍ 2 ላይ አታገኙም። ዘፍጥረት ምዕራፍ 3 ላይ ግን ኪሩቤልን ታገኙታላችሁ። ኪሩቤል ማለት የመላእክት የነገድ ስም ነው። አንዱ ኪሩብ ይባላል፣ በብዙ ሲጠራ ኪሩቤል ይባላል። ኪሩብ ስንል ሲንጉላር ነው፣ በፕሉራል ፎርም ኪሩቤል እንላለን። ሱራፊ ስንል አንዱን ሱራፊ ነው። ሱራፌል ስንል ግን ብዙዎቹን ሱራፌሎች ነው። በዛ መልኩ ነው የሚለው። ብዙ ጊዜ የኪሩቤልና የሱራፌል እንትን ብዙ ሰው ያምታታዋል። ለምሳሌ ገብርኤል ስንል ብዙ አይደለም፣ ሚካኤል ስንል ብዙ አይደለም። ሚካኤል ስንል አንድ መልአክ፣ ገብርኤል ስንል አንድ መልአክ። ኪሩቤልና ሱራፌል ስንል ግን አንዱ መልአክ ኪሩብ ነው፣ አንዱ መልአክ ሱራፊ ነው። አንድ ላይ ግን በነገዳቸው ሲጠሩ ኪሩቤል ሱራፌል ይባላሉ። መልካም፣ ግን ኪሩቤልም ተብሎ ይጠራል። ችግር የለም። ኪሩቤል መልአክ ተብሎ ይጠራል። ለሰውም ስም ሰጥተን አንድን ሰው ኪሩቤል ብለን እንደምንጠራው ችግር የለም። ኪሩቤል ብለን አንዱን መልአክ እንጠራለን። ሱራፌል ብለን አንዱ መልአክ ይጠራል ካነጋገር። መልካም። ስለዚህ መጀመሪያ በመጽሐፍ ቅዱስ ውስጥ በ66 መጽሐፍ ቅዱስ ውስጥ ነው የምንነጋገረው። ለፕሮቴስታንት መምህራን ሊቃውንት ለዚህ ምን መልስ አላችሁ የሚለውን ጥያቄ ለመጠየቅ ነው። ስለዚህ ኪሩቤልን የምታገኙት ለምሳሌ ዘፍጥረት 3:24 ላይ ነው። አዳም ከወደቀ ሔዋን ከወደቀች በኋላ የገነት በር ሲጠበቅ በማ ቃሉ ምን ይላል? ሁላችሁም ይዩት ይሄን ቃል። እንዲህ ይላል፣ አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤድን ገነት ምስራቅ አስቀመጠ። ይሄ ነው ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ለመጀመሪያ ጊዜ መላእክት የተገለጹበት፣ ኪሩቤል የተገለጸበት ልበላችሁ። መላእክት የሚለው እንዳለ ሆኖ ግን ኪሩቤል መልአክ የተገለጸበት ወይም የተገለጹበት ስፍራ መላእክት እዚህ ጋር ነው። በመጀመሪያዎቹ ተስማምተናል። መላእክት አሉ ወይ? አዎ አሉ። መላእክት ከየት መጡ? ማፈጠራቸው ቅድም ተመለከትን። ጳውሎስን፣ ዳዊትን በረከታቸው ይደርብን እነሱን ጠቅሰን እግዚአብሔር ፈጠራቸው። ሶስተኛ ለመጀመሪያ ጊዜ መላእክት የተገለጹበት ኪሩቤል የተገለጹበት ስፍራ የት ነው? የኦሪት ዘፍጥረት 3ኛው ምዕራፍ ነው። ቁጥሩም 24 ነው። ተስማምተናል እዚህ ላይ። አሁን ችግር መጣ። የፕሮቴስታንት ሊቃውንት ከ66ቱ መጽሐፍ ቅዱስ ውጪ አትቀበሉም አይደለም? ስለዚህ መላእክትን መቼ ቀን ፈጠራቸው? ጥያቄ ይሄ ነው። መላእክትን የፈጠረበት ቀን መቼ ነው? መቼ ነው የፈጠራቸው? ምክንያቱም ዘፍጥረት ምዕራፍ 1 ላይ መላእክት ተፈጠሩ የሚል ዝርዝር የለም። ይሄን ትምህርት ስትማሩ በነገራችን ላይ መጽሐፍ ቅዱስ ይዛችሁ ብትማሩ ደስ ይለኛል። ወይም ደግሞ የመረመራችሁ እንድታዩት ከዛ በኋላ ልታዩት ትችላላችሁ። ዘፍጥረት ምዕራፍ 1 ላይ እግዚአብሔር እንዲህ አደረገ፣ አንድ ቀን ይሄን ፈጠረ፣ 2 ቀን ይሄን ፈጠረ፣ 3 ቀን ብሎ 7ኛውን ቀን ባረከው ይላል።
መላእክት ጋር የተፈጠሩት ተመራምር ያለው የሚል 66ቱን ብቻ መጽሐፍ የሚቀበል የፕሮቴስታንት ስኮላርስ ለዚህ መልስ ይስጠኝ። መቼ ነው የተፈጠሩት? አየህ፣ ይሄ ነው ጥያቄው። ገርል ድርሳን ኦርቶዶክስ እንዲሆኑ የሚለው ጋር በፕሮቴስታንት አማኞች አንዳንድ ሰዎች ስትሰሙ እውነት ነው የሚመስለው። አያችሁ፣ ቃሉንም እያጣመሙ በሚናገሩበት ጊዜ እውነት ይመስላችኋል። ሳትመረምሩ በቃ እንዲህ ይመስላችኋል። ሌላ ቀርቷም አብዛኛው ጊዜ አይቻለው የኔን ትምህርት ሰዎች እንዳይሰሙ ለማድረግ ደግሞ ዋና የሚሰሙት እነሱ ናቸው። ግን ሌላው ሰው እንዳይሰማ ለማድረግ ይሞክራሉ። ምክንያቱም የማመጣቸው ጥያቄዎች መመለስ ስለማይችሉ ነው። ወደ ስድብ የሚሄዱ ሰዎች አሉ፣ ወደ ተለያየ ነገር የሚሄዱ አሉ። ይሄ አንዳንድ የቦክስ ተወዳዳሪዎች አሉ እና በጣም ፍረስትሬት ያደርግ ሊሸነፍ ሲል ምላሱን የሚያወጣ ቦክሰኞች አይቻሉ ብዙ ጊዜ በቃ እንትን ወደ መቀለድና ወደ ማሾፍ ሰውየው ላይ የሚሄድ አይነት ነገር እና እንደሱ አይነት ነገሮችን አይቻለሁኝ። ይደንቀኛል። እና መልስ ስጡን። ይሄ ነው በቃ። አያችሁ፣ ስለዚህ ገና ድርሳንና ገድላት ላይ መሄድ የለብንም። አያችሁ፣ መጽሐፍ ቅዱሱ ላይ ይሄ የኔ ጥያቄ ነው። መላእክት አሉ ወይ? አዎ። ማፈጠራቸው እግዚአብሔር። መጀመሪያ መላእክት የተገለጡ የት ነው? ዘፍጥረት 3:24 ላይ ነው። እሺ፣ እዛ ጋር ተገልጠዋል። ከየት መጡ? ኪሩቤል ከየት መጡ? መላእክት ከየት መጡ? የምትገለባበት ሰይፍ ይዘው እንዴት ሊጠብቋት ከየት ነው የመጡት? መቼ ነው የተፈጠሩት? ዘፍጥረት ምዕራፍ 1 ላይ ስለ ፍጥረት አለ። ዘፍጥረት ምዕራፍ 2 ላይ ደግሞ ፍጥረታት ከየት እንደተፈጠሩ ይዘረዝራል። እዛ ላይ መልሳላችሁ ወይ? እሺ፣ እዚህ ጋር አቆምና እናንተ መልሳችሁ ሌላ ጊዜ ትሰጡኛላችሁ። ለኦርቶዶክሳውያን ግን እዚህ ጋር ተንጠልጥላችሁ አትቀሩም። ይሄ በሁለት የመጽሐፍ ቅዱስ ክፍሎች ለምሳሌ ብዙ ቦታ ቢኖርም ሁለት የመጽሐፍ ቅዱስ ክፍሎች ልንገራችሁ መላእክት መቼ እንደተፈጠሩ። አንድ በኩፋሌ መጽሐፍ ነው። ሁለት በቀለሚንጦስ መጽሐፍ ነው። ኩፋሌ ማለት ዘተከፍለ እምኦሪት፣ ከኦሪት የተከፈለ ይለዋል። ኦሪቱን እግዚአብሔር አናገረው፣ መልአኩ ኩፋሌን ነገረው ይላል። እግዚአብሔር ለሙሴ የገለጸለት ነው። ኩፋሌ የሙሴ መጽሐፍ ነው። ይሄ መጽሐፍ በፕሮቴስታንት ዓለም የለም፣ ምክንያቱም 66 ውስጥ አይደለም። ሌላ ቀርቶ ሌሎቹ ኦርቶዶክስ እንኳን የሚባሉት አያውቁትም ነበር። እኛ ጋር ብቻ ነበር ሙሉ ኩፋሌ ተጠብቆ ይኖረው። በኢትዮጵያ ቤተክርስቲያን ውስጥ ነው። ክፍሉ ከብሉይ ነው። ከአዲስ ኪዳን ክፍል ከሆነ ደግሞ አንድ መጽሐፍ ልጠቅስላችሁ። ቅድም ያልኩት ቀለሚንጦስ ይባላል። የትኛው ቀለሚንጦስ? ሁለት አይነት ቀለሚንጦሶች አሉ፣ እንዳትሳሳቱ። አንዳንድ በዘመን ይሄ የኢስተርን ኦርቶዶክስ ንባብ እያነበባችሁ ደግሞ አንዳንድ ሰዎች አያችኋለሁ የማይሆን ነገር ስትጠቅሱ። ክሌመንት ኦፍ አሌክዛንድሪያ የኛ አይደለም። እኛ ክሌመንት ኦፍ ሮም የሚባለው የሮሙ የቅዱስ ጴጥሮስ ተተኪ ከሐዋርያት ጋር የነበረ ስሙ በመጽሐፍ ቅዱስ የተጠቀሰ ቀለሚንጦስ የሚባል ቅዱስ አለ። እሱ ከ72ቱ አርድእት ከነዛ ውስጥ ጭምር የነበረ ነው። ስለዚህ እሱ የጻፈው መጽሐፍ ደግሞ አለ፣ በእኛ አንድ ተብሎ ይቆጠራል። ስለዚህ ከብሉይ ኩፋሌን ከአዲስ መጽሐፍ ማን ጠቀስኩላችሁ? ቀለሚንጦስን ጠቀስኩ። እነዚህ ሁለቱ ላይ መላእክት መቼ እንደተፈጠሩ ታገኛላችሁ። ሌላው ዓለም ሁለቱም መጽሐፎች ካልተቀበለ መላእክት መቼ ተፈጠሩ ለሚለው መልስ የለውም። ለፕሮቴስታንቱም ሊቃውንት ለሌላ ጊዜ ለእናንተም ለማስተማር ስለሚጠቅማችሁ፣ ምክንያቱም የግድ ሁሉም ሰው አንድ ኦርቶዶክስ ውስጥ እዛም ሆኖ እያወቀ የሚድንበትን መንገድ እግዚአብሔር ያዘጋጅ። ለሁሉም የምመኘው እሱን ነው። እውነተኛውን መንገድ ያዘጋጅ እግዚአብሔር። ይሄ አሁን ምን ሰጣችሁ የፈተና ሳይሆን ብዙ ጊዜ ተነስታችሁ የኢትዮጵያ ቤተክርስቲያን መጽሐፍት እንደዚህ ናቸው ስትሉ እስቲ ይሄንን መልስ መስጠት የሚችል ከኢትዮጵያ ቤተክርስቲያን ውጪ ማን ነው የሚለውን ነው። ኩፋሌ ምዕራፍ 2 ላይ አምላካችን ስሙ ምስጉን ይሁንና በዕለተ እሁድ በመጀመሪያው ቀን
አራቱን አስራው ፍጥረታት በፈጠረበት ዕለት መላእክትን በዛች በመጀመሪያዋ ዕለት ፈጥሯቸዋል ይላል የኛ መጽሐፍ። ላልኳችሁ በኩፋሌ ምዕራፍ 2 ላይ ያለው ቃል አለ፣ እዛ ላይ ተቀምጧል። እንዴት አድርጎ መላእክትን በየት እንደተሾሙ ይዘረዝርና በተለይ ቁጥር 8 ላይ ያን ጊዜም ፍጥረቱን አይተን ስለፈጠረው ፍጥረት ሁሉ በፊቱ ፈጽመን አመሰገን ነው። በመጀመሪያይቱ ቀን 7 ታላላቅ ፍጥረቶችን ፈጥሯልና ይላል። አጠቃላይ በዕለተ እሁድ 8 ፍጥረታት ብለን በኦርቶዶክስ እናስተምራለን። ሁለቱ ይታረቃል። ቁጥር 7 ላይ መጨረሻ ላይ ምን ይላል? በተለያየ በመብረቅ ላይ፣ በነጎድጓድ ላይ፣ በክረምት ላይ፣ በበጋ ላይ፣ በጸደይ ላይ፣ በሰማይ ነፋሳት ላይ፣ በጨለማ ላይ እግዚአብሔር በባህር ላይ በሁሉ ስፍራ ላይ የሾማቸው ስዩማን መላእክት አሉ። ቁጥር 7 ኩፋሌ ምዕራፍ 2 እንደሚነግረን መላእክትን ፈጥሯቸዋልና ይላል። መላእክትን ፈጥሯልና የፍጥረትን ነገር ሁሉ ጻፍ ብሎ ነገረው ይልና ይህም በመጀመሪያይቱ ቀን እንደሆነ ቅዱስ ሙሴ ይነግረናል። ምእመናን ኦርቶዶክሳውያን መንፈሳዊ ሀብታሞች አያችሁት? የኢትዮጵያ መጽሐፍት ሙሉ ሆና ያለች ቤተክርስቲያን እንደሆነች አያችኋት? ማንም ከኦርቶዶክስ ቤተክርስቲያን ውጪ ያሉት ይህንን መልስ እንዲሰጡ ጠይቄያለሁ። መቼ ቀን ተፈጠሩ? ምን ማለት ነው ካላችሁኝ የሚቀበሉ 66 መጽሐፍ ቅዱስ ብቻ ስለሆነ እዛ ላይ መልስ የላቸው ማለት ነው ባጭሩ። ሌላውን መጽሐፍት ተንገና ይሄን ነው የምነጋገረው። ጥያቄ ቁጥር 2 በሚቀጥለው የሚመጣው ጥያቄ ቁጥር 2 እሱ ደግሞ አስደናቂ ነገሮች አብረው አሉት። እነሱን እንመለከታለን። ለዛሬ ግን አበቃው። መልስ ከሰጣችሁበት ሰየው። ኦርቶዶክሳውያን እንደተማራችሁበት ተስፋ አደርጋለሁ። ግን ይሄ ትምህርት ለሰው መድረስ የለበትም። እሱ የእናንተ ድርሻ ነው። እንግዲህ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። በዚህ ቤተክርስቲያን ውስጥ ያደረገን እግዚአብሔር ስሙ ምስጉን ይሁን። የሰማነውን በልቦናችን ጽላት ይጻፍልን፣ በአእምሯችንም ይቅረጽልን። ስለ አንዱ ፈንታ 30 60 መቶ ፍሬ እንድናፈራ ይርዳን። እመቤታችን አትለየን። የመላእክት ጥበቃ ከኛ ጋር ይሁን። መላእክት መቼ እንደተፈጠሩ እኛ እናውቃለን። በ66 መጽሐፍ ቅዱስ ውስጥ ግን ያንን አንድም ሰው ሊያገኝ አይችልም። በዛሬ አብቅቻለሁ። እግዚአብሔር የተባረከ ሕይወት ለሁላችሁም ይስጣችሁ። ሀገራችንን በዓይነ ምሕረት ይመልከትልን። መላውን ዓለም ሁሉ ሰላም ያደርግልን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።